የአሜሪካ የታክስ ጦርነት ጉዳይ አሁንም እንደቀጠለ ነው። ሰላም እንዴት ናችሁ? የቻናላችን ቤተሰቦች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ሰበር መረጃ ይዘንላችሁ መጥተናል። መጨረሻ ላይ ያስቀመጥንላችሁ ዜና በጣም ጠቃሚ ነው። የትራምፕ የታሪፍ ጦርነት ወዴት ያመራ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉ በኋላ በተለይም ቻይና ጋር ተፋጠዋል። ትራምፕ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑ እና ይህን የሚስተካከል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስታወቁት። በመጀመሪያ ዙር ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 104% ቀረጥ ጥለው የነበረ ሲሆን ቻይና በምላሿ ወይም ሪሲፕሮካል ታሪፍ በተለምዶ አንድ ሀገር የሆነ ሀገር ላይ ታሪፍ ስትጥል በምላሹ ሌላኛው ሀገር የምትጥለው ታሪፍ 84% ከአሜሪካ በሚገቡ እቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር ምን ይመስላል የሚለውን እንመልከት። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር ምን ይመስላል? 10% አዲስ ቤዝ ታሪፍ ወይም ይህ በኢትዮጵያና በሌሎች ሀገራት ላይ የተጣለ ትንሹ ቀረጥ ነው። 20% የነባር ታሪፍ፣ 34% ተመጣጣኝ ወይም ሬሲፕሮካል ታሪፍ ወይም ደግሞ በፊት ቻይና በአሜሪካ ላይ ጥላው የነበረችውን ታሪፍ መጠን ያክለ፣ 50% ለቻይና ያለፉት ድርጊቶች ቅጣት የተጣለ ታሪፍ ያካተተ ነው። አሜሪካ ይህንን ታሪፍ ዝርዝር ይፋ ካደረገች በኋላ በርካታ ሀገራት ግብር መልስ ሲሰጡም ዛሬ ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ወይም ከ10 በመቶ በላይ ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውን ይገልጻል። በዚህም ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረች ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ ኮሪያና ለአውሮፓ አባል ሀገራት የ90 ቀን የታሪፍ እቅባ ወይም ደግሞ አዲስ ታሪፍ እንዲፈጸም የተቀመጠ የእፎይታ ጊዜ ሰጥተዋል። በዚህ ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ መጠን ወደ 125 ከፍ አድርገዋለች። ቻይና ከዚህ በተጨማሪ 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር የተያያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና የመገበያያ ገንዘብ የሆነው ዩዋን የመግዛት አቅም ከዶላር አንጻር በማዳከም ምርቶቿ ይበልጥ በገበያው ተወዳዳሪ እንዲሆኑም እየሰራች ነው። ለምሳሌ አሜሪካ በቻይና ላይ የምትጥለው ታሪፍ የቻይናን ምርቶች የሚያሰድዱት ከሆነ ዩዋንን ማዳከም ምርቶቹን ርካሽ ያደርጋቸዋል። የዓለም ንግድ ድርጅት ይህ በዚህ ከቀጠለ የአሜሪካን ቻይናን ንግድ እስከ 80% ሊቀንስ እንደሚችል አስጠንቅቋል። ወደሚቀጥለው ዜና ስናመራም እሳቱ 3 ሰዓት ፈጀ። ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋ ተደርጓል። የኢትዮ ጅቡቲ የባቡር መንገድ በዛሬው ዕለት ከቀኑ 7 ሰዓት አካባቢ ከጅቡቲ ወደ ሞጆ የባቡር ጣቢያ ኮንቴነሮችን ጭኖ ሲያቀና የነበረ ባቡር ላይ የኮንቴነር ቃጠሎ መከሰቱን ለማወቅ ተችሏል። ትሩ ኢትዮ ማብራሪያ የጠየቃቸው የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር የኮሚኒኬሽን ባለሙያ ወይዘሮ እስራኤል ወልደ መስቀል በቃጠሎው የሞተር ዘይት የጫነ ኮንቴነር ሙሉ በሙሉ መውደሙን ገልጸዋል። ወይዘሮ እስራኤል 7 ሰዓት ላይ 26 ፍርጎችን ጭኖ ሲጓዝ የነበረ ባቡር ለጊዜው ምክንያቱ ባልታወቀ ምክንያት የመጨረሻው ፍርጎ ከጫናቸው 2 ኮንቴነሮች ላይ በአንዱ የእሳት ቃጠሎ ተከስቷል ብለዋል። ቃጠሎ ባጋጠመበት ወቅት ባቡሩ በሶማሌ ክልል ወደሚገኘው ቤኪ ባቡር ጣቢያ ገብቶ መቆሙንና እሳቱም 3 ሰዓት ፈጅ ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋ መደረጉን አክለዋል። እሳቱ በተነሳበት ወቅት የመጨረሻው ፍርጎ ከጫናቸው 2 ኮንቴነሮች ውስጥ አንዱ የጫነውን ዕቃ በማውጣት ከእሳቱ ማትረፍ ቢቻልም የሞተር ዘይት የጫነው አንደኛው ኮንቴነር ሙሉ በሙሉ ወድሟል ነው ያሉት።
ለ3 ሰዓታት የቆየው እሳቱ በኮንቲነሩ ላይ ካደረሰው ጉዳት በተጨማሪ በቃጠሎ ወቅት ኮንቲነሩ በመቅለጡ የባቡሩ መስመሩ እና የኤሌክትሪክ መስመሩ ላይ ጉዳት መድረሱን ለትሩ ኢትዮ ተናግረዋል። ውድ ተከታታዮቻችን ለዛሬ ያቀረብንላችሁ መረጃ ይህን ይመስል ነበር። በሌላ መረጃ እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን።